ወንጌል ምዕራፍ 15 ትከፍቱና ቁጥር 13 ያለውን ቃል ብቻ ነው የማነበው። እንዲህ ነው የሚለው ቁጥር 13። ሌሎችም ከላይ ያሉ ቁጥሮችና ከታች ያሉ ቁጥሮችን ቢታነቡ እናንተ ፈቃደኛ ከሆናችሁ ነው። ቁጥር 13 ብቻ ላለ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። ነፍሱን ምን አድርጎ አሳልፎ ሰጠ። ዛሬ እያከበርን ያለነው በዓል አንዱ ኢየሱስ ክርስቶስ ነፍሱን አሳልፎ የሰጠበት ነው። ነፍሱን አሳልፎ የሰጠበትን ምክንያት ለምንድን ነው የሚለውን ስናስብ ለምንድን ነው? ስለወደደ። ከሞተ ስንት ቀን ሆኖ ነበር? 4 ቀን ሆኖ ነበር። ከዛ መቃብሩ ጋር ቆሞ አልዓዛር በተቀበለበት ድንጋይ በታተመበት በዛ ላይ ቆሞ ምንድን ነው ያለ? አልዓዛር ድንጋዩን አንሱት ብሏል። እሱ አልዓዛር ምን ሆነ አለ? ና ውጣ ካለ በኋላ ያለው ቃል አሁን ላሳስባቸውና ወደ ጸሎት ሊወስዳቸው በዚህ ና ውጣ ካለ በኋላ አልዓዛር ወጣ። እንዴት ሆኖ ወጣ ነው የሚለው? እንደተገነዘ እንደታሰረ ነበር። እንደታሰረ ገንዘው አስረው ጥምጥም ታስሮ ነበር። ከዛ ምንድን ነው ያለው? ተው ፊቱና ይህ አሜን። በቃ እንደዚህ ነው ያለው። ነገራችን ታስሮ ነገራችን አልቆ ነገራችን አብቅቶ ያለውን ነው ፈቶ ይህ ትኖ ትሄድ ብሎ ይፈታል። ስለዚህ ነው ሌላውንም ፊቱ የሚለው። ትናንትና እግዚአብሔር ሲናገር የነበረው ሌሎችንም እንድንፈታ ብዙ ሰዎችን ያሰርናቸው የተበተብናቸው ስንፈታ ይፈታል። አሜን። ኢየሱስ ጌታ ነው። ስንፈታ ምን ይሆናል? የእኛን እግዚአብሔር ይፈታል። ሃሌሉያ ሃሌሉያ። እግዚአብሔር ይመስገን። ሃሌሉያ። እግዚአብሔር ስም ብሩክ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ጋር የታረቀ ሕዝብ ጉባኤ፣ ከእግዚአብሔር ጋር የታረቁ ሕዝቦች ጉባኤ በኢየሱስ ክርስቶስ ሞት በልጁ ኢየሱስ ክርስቶስ ደም ወደ እግዚአብሔር የቀረበ ጉባኤ ሃሌሉያ። ኢየሱስ ጌታ ነው። ሮማንዶስ ሃሌሉያ። እናመሰግናለን እግዚአብሔር አምላካችን። እግዚአብሔር ሆይ እናመሰግናለን። ከፍ ከፍ እናደርጋለን። ስምህ ከፍ ከፍ ይበል። ከስም ሁሉ በላይ የሆነው ስምህ ይባረክ። ስምህ ይባረክ። ስምህ ከፍ ከፍ ይበል። ጌታ ሆይ ስለ አምላክነትህ ተመስገን። እንሰግድልሃለን። ይገባሃል፣ ይገባሃል። እግዚአብሔር ሆይ ይገባሃል። ሃሌሉያ። ሃሌሉያ
ይሁን። በጤንነት ይደጉ፣ በእውቀትና በማስተዋል ይደጉ፣ እግዚአብሔርን በመፍራት ይደጉ። በኢየሱስ ስም በእግዚአብሔር ቤት ባረክናቸው፣ የተባረኩ ይሆኑ። በእግዚአብሔር ቤት መረቅናቸው፣ የተመረቁ ይሆኑ። እግዚአብሔር ሆይ ክብር ላንተ ይሁን። ምስጋና፣ ውዳሴ፣ ክብር ላንተ ይሁን። እናከብረሃለን፣ እናመሰግንሃለን። አምልኮና ክብር እግዚአብሔር ሆይ ከዘላለም እስከ ዘላለም ላንተ ይሁን። ስምህ ይባረክ። እግዚአብሔር ሆይ ተባረክ። ነገ ደግሞ ለቤተ ክርስቲያን ፍሬ ይሁኑ። እግዚአብሔር ሆይ በሞገስ ቀባቸው። አንተን በማወቅና በመፍራት የተሞሉ ብላቴኖች ይሁኑ። እንደ ሳሙኤል በቤት የሚያድጉ ይሁኑ። ክብር ከዘላለም እስከ ዘላለም ላንተ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ አሜን። ሃሌሉያ። ክብር ለኢየሱስ።